ማለት አልመጣም ነው? ለምን ምንም አልሆንኩ። እንዴት አትበለኝ። ምንም አልሆንኩ አልኩ አይደል? ምንም አልሆንኩም ማለት ነው። ፊትን አይተዋል? ወይ በእናትህ እንዴት አትበለኝ። ምን ሆነሃል እኮ እያልኩ ነው። ፊትን አይተዋል እንዴ? ለራስ እንዴ ብቻዬን መቀመጥ አልችልም ማለት ምን ማለት ነው? ብቻዬን መቀመጥ ማለት ሳምሪ ምን ሆነች? ሽማግሌ ተልኳል ቤታቸው እና አሁን እያወራኋት ነበረ እና ምን አለች? ከአባቶቼ ትእዛዝ ከእናቴ ትእዛዝ ውጭ መሆን አልፈልግም፣ የራስን ህይወት ምር አለች። እሷ እኮ ልክ ናት። ታዲያ ምኑ ነው ልክነቱ? መቼስ ጠልፋት ይዛት አትሄድ። ያለው እኮ አዲስ አበባ ላይ ህይወቴስ እሷን ስንት ጊዜ ነው የጠበቅኳት? ስንት አመት ሙሉ ነው የጠበቅኳት። ወይ ከትምህርት ያልሆንኩ ወይ ከቤተሰቦች ያልሆንኩኝ ወይ ከሷ አልሆንኩ። ለዚህ ነው የምትመክረኝ ጓደኛዬ? ምን መሰለህ የዘውድ አክሊሉ ግጥም ሰምተዋል? አልሰማሁትም። ምን ይላል መሰለህ? እኔ በጣም ስለተመቸኝ አኩርፈህ እንዳትቀር ህይወት አመሏን በጣለች ቁጥር መነሳት አታውቅም። ሐኪም ቤት ሄደሃል? ሆስፒታል አይተሃል? በማሽኑ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ። ያው ቀጥታ መስመሮች የሚያሳዩ ናቸው ሰዎችን ደግሞ። ስለዚህ በምድር እስካለ እስከተንቀሳቀስክ አንዴ ከፍ አንዴ ዝቅ ግድ ነው ትላለህ ጓደኛዬ። ይህንን የሚያልኩ ህይወትን አስተካክለህ እንድትኖር እዚህ ግጥም ውስጥ ብዙ ነገር አለ። ይሁን ጓደኛዬ፣ እኔ እኮ እሷን ብዬ ነው ሀገር ስንከራተት የነበረ። ተስፋዬም እሷ ነበር። ግራ ገባኝ እኮ። ንገረኝ እስኪ እዚህ አዲስ አበባ እንኳን መጥቼ አንተ ጋር ነው የተዋወቅኩኝ። አንተ ደግሞ ሁሉን ነገር ታውቃለህ። አሁን እኔ የምመክርህ ተረጋጋና ልብህን አዳምጥ። በቀጣይ ቀን ስንገናኝ እንደዚህ ሆነ ማግኘት አልፈልግም። ምን ላድርግ? በቃ ተዋት ትላለህ።